ስለዚህ ይህ ወር የምንሰራው ስራዎች በሙሉ ወንጀሎቻችን በጣም ከባድ እንደሚሆኑ እንዲሁም ደግሞ የምንሰራቸው እያንዳንዱ ጥሩ ስራዎች ኸይር ስራዎች አጅራችንን እጥፍ ድርብ የሚያደርጉልን ትልቅ ወር ነው ማለት ነው። ነቢያችን አለይሂ ሰላቱ ወሰላም ይህን ወር ሲጀምሩ አላሁመ ባሪክ ለና ፊ ረጀበ ወሻዕባን ወበልቅና ረመዳን የሚለውን ዱዓ ሁሌም ያበዙት ነበረ። ስለዚህ እኛም እሱን ፈለግ በመከተል ይህንን ዱዓ ልንሐፍዘው ይገባል። ታዲያ ይህንን ዱዓ አሕመድ በዘገበው ሐዲስ ላይ አግኝተነዋል። ታዲያ ይህ ወር ትላልቅ ክስተቶችንም አስተናግዷል። ከነዛ ትላልቅ ክስተቶች ውስጥ ዋነኛው ሁላችንም የምናውቀው ኢስራ ወልሚዕራጅ ጉዞን ነው። እስኪ ስለዚህ ትልቅ ጉዞ አንዳንድ ነገሮችን ላስታውሳችሁ። ሱረቱል ኢስራ ላይ እንደተጠቀሰው ይህ ጉዞ ነቢያችን አለይሂ ሰላቱ ወሰላም በጅብሪል ታጅቦ እንዲሁም ደግሞ በቡራቅ ጀርባ ላይ በመሆን ነበረ ይህንን ጉዞ ያደረጉት። ይህ ጉዞ ከየት ወዴት ነው የተካሄደው? ከመካ ወደ አቅሷ መስጂድ በመሄድ እዛም ላይ ደግሞ ነቢያችን አለይሂ ሰላቱ ወሰላም ሌሎቹን ነቢያቶች ከኋላቸው በማድረግ በኢማምነት ከፍተኛ ቦታቸውን ለመግለጽ የተደረገ ሰላትን አድርገው ከዛ በኋላ ነበር ጉዟቸውን ወደ ሚዕራጅ ወይም ደግሞ ወደ ሰባቱ ሰማያት ያደረጉት።